ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። አዲስ አበባን በሚመለከት አዲስ ምክረ ሀሳብ መቅረቡ ታውቋል። አሜሪካ በሰሜኑ ጦርነት ወቅት የተፈናቀሉ ዜጎችን ማስመለስና የድርቅ አደጋውን መከላከል የመሪዎች ዋነኛ ትኩረት ሊሆን እንደሚገባ አሳስባለች። ሌሎችንም ይዘናል። አብራችሁን ቆዩ። አዲስ አበባን በሚመለከት አዲስ ምክረ ሀሳብ መቅረቡ ታውቋል። የአዲስ አበባ ሕጋዊ ባለቤትነትን ጉዳይ አስመልክቶ የኦሮሚያ ክልል ተወካዮች ባቀረቡት ቅሬታ የኢትዮጵያ ሀገራዊ ምክክር ኮሚሽን ለውሳኔ ሰጪው አካል ለሚያዘጋጀው የተጠቃለለ ምክረ ሀሳብ እገዛ ለማድረግ አዲስ የተዋቀረው ኮሚቴ አዲስ አበባ የፌዴራል መንግስት አካል ናት የሚለው ቀርቶ ተጠሪ ትሁን የሚል ምክረ ሀሳብ ማቅረቡ ታውቋል። የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በሕግ ይደንገግ በሚል ያቀረቡትን ቅሬታና የ500 የስራ ቡድን አዲስ አበባ የፌዴራል መንግስት አካል ናት እንዲባል የተስማማበትን ምክረ ሀሳብ የተመለከተው አዲስ የተዋቀረው ኮሚቴ የፌዴራል አካል ናት መባሉ ቀርቶ የፌዴራል መንግስቱ ተጠሪ በሚል እንዲተካ ምክረ ሀሳብ ማቅረቡን ተመካካሪዎች ለሪፖርተር ገልጸዋል። 120 አባላት ያሉት የአጀንዳ አጠናቃሪዎች ቡድን ነሐሴ 13 ቀን 2018 ዓ.ም ለስምንቱ የ500 የስራ ቡድን ያቀረበው የተጠቃለለ ምክረ ሀሳብ ከተነበበ በኋላ በአዲስ አበባ ከተማ ህጋዊ ባለቤትነት ጉዳይ ከኦሮሚያ ክልል ተወካዮች የቀረበውን ቅሬታ በተመለከተ ምላሽ ለመስጠት የተዋቀረው ኮሚቴ የመጨረሻ ውሳኔ አዲስ አበባ የፌዴራል አካል ናት የሚለው ተስተካክለው ተጠሪ ትሁን በሚል እንዲተካ ኮሚቴው ምክረ ሀሳብ ማቅረቡን ለ4000 ጉባኤተኞች በንባብ መቅረቡን ተሳታፊዎች ገልጸዋል። በ500 የስራ ቡድን መግባባት ላይ የተደረሰባቸውን ምክረ ሀሳቦች ለማቀናጀት የተቋቋመው 120 አባላት ያሉት ቡድን በስምንቱ የስራ ቡድን የተቀናጁትን ምክረ ሀሳቦች ነሐሴ 13 ቀን 2018 ዓ.ም ለእያንዳንዱ የስራ ቡድን ማቅረቡ የሚታወስ ሲሆን በፌዴራል ከተሞች አጀንዳ ስር በስፋት ሲያከራክር የቆየው የአዲስ አበባ ከተማ ህጋዊ ባለቤትነት ጉዳይ አዲስ አበባ ከተማ የፌዴራል መንግስት አካል ሆና ራሷን በራሷ እንድታስተዳድር የሚለው አንደኛው ምክረ ሀሳብ ሆኖ መቅረቡ ይታወሳል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ምክክር ተደርጎባቸው ልዩነት የተያዘባቸውን ምክረ ሀሳቦች ኮሚሽኑ ተቀብሎ በማቋቋሚያ አዋጁ በተሰጠው ስልጣን መሰረት ለሀገር በሚጠቅም ሁኔታ እንደሚያደራጃቸውና ለሚመለከታቸው ውሳኔ ሰጪ አካላት እንደሚያቀርባቸው ሪፖርተር ከኮሚሽኑ ያገኘው መረጃ ያሳያል። ኮሚሽኑ የሀገራዊ ምክክር ጉባኤ አጀንዳዎችን፣ የምክክሮቹን ሂደት፣ በምክክሮቹ የተገኙ ምክረ ሀሳቦችን እንዲሁም ምክረ ሀሳቦቹ በተግባር ላይ ሊውሉ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለህዝብ ተወካዮች ምክር ቤት ለአስፈጻሚ አካሉና ሌሎች ለሚመለከታቸው የመንግስት አካላት እንደሚያቀርብና ለህዝብም ይፋ እንደሚያደርግ ተመላክቷል። ኮሚሽኑ ዓላማውን ለማስፈጸም የሚያስችሉ ሌሎች ተግባራትንም ማከናወን እንደሚችል ተመላክቷል። ሐምሌ 8 ቀን 2018 ዓ.ም ተጀምሮ ነሐሴ 16 ቀን 2018 ዓ.ም በተጠናቀቀው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ ከቀረቡት 400 ያህል ምክረ ሀሳቦች በ396ቱ ምክረ ሀሳቦች ላይ ያለ ልዩነት መስማማት መቻሉንና በአራት ዋና ዋና ምክረ ሀሳቦች ላይ ግን ስምምነት ላይ ሳይደረስ የምክክር ጉባኤው መጠናቀቁ ተነግሯል። ለምክክር ጉባኤው ቀርበው መስማማት ያልተቻለባቸው ምክረ ሀሳቦች የኦሮሚያ ክልል ተመካካሪዎች ወይንም ተወካዮች በአዲስ አበባ ከተማ ላይ ያነሱት ጥያቄ፣ በፕሬዝደንት አመራረጥ በሰንደቅ ዓላማ ላይ ስለሚቀመጠው አርማና የፌዴሬሽን ምክር ቤት አባላት አመራረጥ ላይ የቀረቡ ምክረ ሀሳቦች ናቸው። በሀገራዊ ምክክሩ የቀረቡ ሀሳቦች ለፖለቲካ ልምምድና ለሀገር ግንባታ ትልቅ ፋይዳ እንደሚኖራቸው በመዝጊያ ስነ ስርዓቱ ላይ የተገኙት ፕሬዝደንት ታዬ አጽቀሥላሴ ገልጸዋል። ምክክሩ የኢትዮጵያን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎች ማደሻ ነበር ሲሉም ገልጸዋል። ምክክር ይጀመራል እንጂ በማግስቱ አያልቅም ሲሉ የተናገሩት ደግሞ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ተመካካሪዎች ብዙ ምክረ ሀሳቦችን እንዳፈለቁና ምክረ ሀሳቦቹም ወደሚመለከታቸው አካላት እንደሚተላለፉ ገልጸዋል። ከተወሰነ ጊዜው በኋላ ተመካካሪዎች የሰጧቸው ምክረ ሀሳቦች ወደ የክልሎቻቸውና ከተማ አስተዳደሮች እንደሚላኩም ጭምር ጠቁመዋል። አሜሪካ በሰሜኑ ጦርነት ወቅት የተፈናቀሉ ዜጎችን ማስመለስና የድርቅ አደጋውን መከላከል የመሪዎች ዋነኛ ትኩረት ሊሆን እንደሚገባ አሳሰበች። የቀድሞው የናይጄሪያ ፕሬዝዳንትና በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ከትላንት በስቲያ በትግራይ ክልል መቀለ ከተማ ያደረጉትን ጉብኝት እንደምትደግፍና በቅርቡም ተመልሰው ወደ ስፍራው ያደርጉታል ተብሎ የሚጠበቀውን ጥረት እንደምትከታተል አስታውቃለች። ኦባሳንጆ ሰኞ ነሐሴ 18 ቀን 2018 ዓ.ም
በትግራይ ክልል መቀለ ከተማ ድንገተኛ ጉብኝት ማድረጋቸውን በህወሓት የሚመራው የክልል መንግስት ትላንት ባወጣው መግለጫ ያስታወቀ ሲሆን ከክልሉ ከፍተኛ አመራሮች ጋር መምከራቸውንም ገልጿል። ጉብኝቱ አስቀድሞ በተያዘ ቀጠሮ መሰረት አለመከናወኑን የጠቆመው የክልሉ መንግስት ኮሚኒኬሽን ቢሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አስቀድመው የያዙትን ፕሮግራም በማጠፍ ከመልእክተኛው ጋር ውይይት ማድረጋቸውን ጠቁሟል። ይህንኑ አስመልክቶ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ መንግስት ልዩ መልእክተኛ ዋልተር ፓርስ ትላንት አመሻሹን በጋራ ባወጡት መግለጫ የኦባሳንጆ የአፍሪካ ህብረት ተልዕኮ በአሁኑ ወቅት እጅግ ወሳኝ መሆኑን ጠቁመዋል። በመግለጫው እንደተመላከተው የጥቅምት 2015 ዓ.ም የፕሪቶሪያው ስምምነት ያስቆመው አስከፊ ሁኔታ እንደገና ሊመለስ ይችላል በሚል በሰሜኑ የኢትዮጵያ ክፍል በሚኖረው ህዝብ ዘንድ ከፍተኛ ውጥረትና ከፍተኛ ስጋት ይስተዋላል። ዲፕሎማቶቹ አክለውም አሁን ያለው ስጋት የተፈጠረው ሁሉም አካላት በርካታ ማህበረሰቦችን እየጎዳ ባለው የድርቅ ክስተት ላይ ትኩረት ማድረግ የሚገባቸው ወሳኝ ወቅት መሆኑን አብራርተዋል። በተጨማሪም በጦርነት ወቅት የተፈናቀሉ ወገኖችን ወደ ቀያቸው እንዲሁም መደበኛ ኑሯቸው መመለስ በሁለቱም ወገን ያሉ መሪዎች ዋነኛ ዓላማ ሊሆን እንደሚገባ የገለጹ ሲሆን ይህም በሁለትዮሽ ስምምነት ላይ ተመስርቶ መሆን እንዳለበት ነው ያመለከቱት። የክልሉ መንግስት በበኩሉ ትላንት ባወጣው መግለጫ በውይይት ወቅት የትግራይ አመራሮች በሰኔ 2018 ዓ.ም በተደረጉ ግንኙነቶች መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ አሁንም ባለው ሁኔታ ደስተኛ አለመሆናቸውንና ውጥረቱ መባባሱን ለኦባሳንጆ ማስረዳታቸው መግለጫው አመልክቷል። ህወሓት ከፌዴራሉ መንግስት ጋር አዲስ ውይይት ለመጀመር 5 መሰረታዊ ቅድመ ሁኔታዎች መሟላት እንዳለባቸው በመጥቀስ የኢኮኖሚ ማዕቀብና እገዳዎች በአስቸኳይ እንዲነሱ፣ ወታደራዊ እንቅስቃሴዎችን ማቆምና ውጥረቱን ማርገብ፣ የክልሉን ግዛት ከጦርነቱ በፊት ወደ ነበረው ቁመና መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መልኩ ማቋቋም እንዲሁም የድርጅቱ ህጋዊ ሰውነት እንዲመለስ ጠይቋል። በ2015 ዓ.ም በተፈረመው የፕሪቶሪያው ስምምነት ወቅት ከአደራዳሪዎቹ መካከል አንዱ የነበሩት ኦባሳንጆ ከፌዴራል መንግስት ጋር ተነጋግሬ በሚቀጥሉት 1 ወይም 2 ሳምንታት ውስጥ እመለሳለሁ ቢሉ በፌዴራል መንግስት በኩል ተፈጻሚ መደረግ በነበረባቸው መሰረታዊ ነጥቦች ላይ መሻሻል አለመታየቱን ጠቁሟል። ባለፉት 4 ዓመታት በተደጋጋሚ የተካሄዱ ውጤት አልባ ሲል የገለጻቸው ውይይቶችን የመድገም ፍላጎት እንደሌለው የጠቀሰው መግለጫው ግልጽ የጊዜ ገደብ የተቀመጠለትና ዓለም አቀፍ አጋሮች የሚከታተሉት ውይይት ከተደረገ ለሰላማዊ ውይይት በማንኛውም ጊዜ ዝግጁ መሆኑን አክሎ ገልጿል። በሱዳን ግጭት ውስጥ የሚሳተፉ ሌሎች ሀገራት ግጭቱን ከማባባስ እንዲቆጠቡ ጥብቅ እርምጃ በመንግስታቱ ድርጅት እንዲወሰድ የአሜሪካ መንግስት ጠየቀ። የሚደረገው የውጭ ድጋፍ ጎረቤት ሀገራትን ወደ ሱዳን ግጭት ይበልጥ የማስገባት አደጋ አለው ተብሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ወቅታዊ ሁኔታ ላይ ባካሄደው ስብሰባ የአሜሪካ ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ምክር ቤቱ በሱዳን ጦርነት ውስጥ ጣልቃ እየገቡ ያሉ ሀገራት ላይ ጥብቅ እርምጃ እንዲወስድ ጥያቄ አቅርበዋል። የአሜሪካው ባለስልጣን በጸጥታው ምክር ቤት ባደረጉት ንግግራቸው በሱዳን እየቀጠለ ያለው ጦርነት እያደረሰው ያለው ቀውስ፣ መከራና አለመረጋጋት የዓለምን ትኩረት ባለማግኘቱና ከሰላም ይልቅ ግጭትን የመረጡት የሱዳን ተፋላሚዎቹ የጦር ኃይል እንዲሁም የፈጥኖ ደራሽ ኃይል ግጭቱ እንዲባባስ አድርገዋል ብለዋል። የመንግስታቱ ድርጅት የጸጥታው ምክር ቤት በደሎችን ለመከላከል የንጹሃን ዜጎችን መከራ ለማቃለልና አጥፊዎችን ተጠያቂ ለማድረግ የበለጠ መስራት አለበት ሲሉ ያሳሰቡት ማሳድ ቡሎስ የሰው አልባ ጦር አውሮፕላኖች ወይንም ድሮኖች አጠቃቀም መጨመሩ አሰቃቂ ጉዳት እያስከተለ መሆኑን ገልጸዋል። የታጠቁ ኃይሎች በፈጸሟቸው የድሮን ጥቃቶች በግማሽ ዓመት ውስጥ ብቻ የ1120 በላይ ሱዳናውያን ዜጎችን ህይወት መቅጠፉና ይህም በዚህ ዓመት ከተመዘገቡት የንጹሃን ሰዎች ሞት በግምት 80 በመቶ የሚሆነው ቁጥር ነው ተብሏል። የድሮን ጥቃቶች በገበያዎች፣ በጤና ተቋማት፣ በሰብአዊ እርዳታ አገልግሎትና በመሰረተ ልማቶች ላይ የሚያደርሰው ጉዳትም የሰብአዊ ድጋፍ ፍላጎትን እንዲጨምር አድርጓል። ይህ በእንዲህ እንዳለ በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ በሱዳን ተፋላሚዎቹ መካከል በቅርብ በተደረገው ውጊያ ከ7000 በላይ ሰዎች ተፈናቅለዋል። የተፈናቃዮች መጨመር ደግሞ አስቀድሞም ጫና ውስጥ የሆነውን የሰብአዊ እርዳታ አቅርቦት በማስተጓጎሉ ዜጎች ለከፍተኛ የምግብ ዋስትና ማጣት እንዲሁም ለበሽታና ለጥቃቶች ተጋልጠዋል። የአሜሪካ መንግስት ለተባበሩት መንግስታት ድርጅት ባቀረበው መግለጫ የሰብአዊ ተኩስ ማቆምና የሰላም መንገድን ከመከተል
ይልቅ የሱዳን ጦር ኃይልና የሱዳን ፈጥኖ ደራሽ ኃይል እርምጃዎች ሁከትን በማባባስ አዳዲስ ግዛቶችን ለመቆጣጠር በመሞከር በበቀልና በስልጣን ጥም የተነሳ ሊያሳኩት ወደማይችሉት ወታደራዊ አሸናፊነት ጉዞ ላይ ናቸው ሲል ወቅሷል። በጸጥታው ምክር ቤት ሚና ላይ ጥያቄ ያነሱት የትራምፕ አማካሪ ለሱዳን ተፋላሚ ኃይሎች የሚደረገው የውጭ ፋይናንስና የወታደራዊ ድጋፍ እንዲሁም የፖለቲካ ድጋፍ የግጭቱ መባባስ መንስኤ ሆኖ ቀጥሏል ያሉ ሲሆን ምክር ቤቱ እነዚህን ችግሮች ሊፈቱ የሚችሉ ልዩ መሳሪያዎች አሉት ሲሉ እርምጃ መውሰድ አስፈላጊ ነው ብለዋል። በርካታ የውጭ አካላት ለሁለቱ ተፋላሚ ወገኖች ከፍተኛና እየጨመረ የመጣ ወታደራዊ ድጋፍ እየሰጡ መሆናቸውን በመግለጽም የጸጥታ ምክር ቤቱ ግጭቱን ማቀጣጠልን ለማስቆም እርምጃዎችን መውሰድ አለበት በማለት አሜሪካ አሳስባለች። የሚደረገው የውጭ ድጋፍ ተጨማሪ ቀጠናዊ አካላትና ጎረቤቶችን ወደ ሱዳን ግጭት ይበልጥ የማስገባት አደጋ አለው ስትልም አሜሪካ አስጠንቅቃለች። የጸጥታው ምክር ቤት በመላው የሱዳን ግዛት ተፈጻሚ የሚሆን የጦር መሳሪያ ማዕቀብ እንዲኖር፣ ሰው አልባ የጦር አውሮፕላን ወይንም ድሮኖችና ተያያዥ ቴክኖሎጂዎች በጦር መሳሪያ ማዕቀቡ ስር እንዲካተቱ፣ ማዕቀቡን የሚከታተሉ ባለሙያዎች ቁጥር እንዲጨምርና የንብረት እገዳ፣ የጉዞ እገዳና የመሳሪያ ማዕቀብ ጥሰቶችን ለመከታተል ቀጠናው ላይ ሌሎች አካላት ጋር እንዲተባበር መመሪያ እንዲሰጥ የአሜሪካ መንግስት ጠይቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።